ሰላም እንደምን ሰነበታችሁ ውድ ተመልካቾቻችን። የዕለቱን ዜናዎች ይዤላችሁ የቀረብኩት እኔ መክሊት አለማርያም ነኝ። አብራችሁን ቆዩ። ለ11ኛ እና ለ12ኛ ክፍል ተማሪዎች አዲስ ስለወጣው የውጤት ማለቅ ስትራቴጂ አተገባበርና ሊኖራቸው ስለሚገቡ የስነ ልቦና ዝግጅት ገለጻና ውይይት ተካሂዷል። አው ነው ወይ ለዚህ ነው ፍሌክሲብል ማንሆነው ማድረግን የምንችለው። ለምሳሌ ማክሰኞና የተማሪዎች የቋንቋ ክህሎት ለማሻሻል አስተባባሪዎች ተመርጠው ስራቸውን መጀመራቸውን የክበቡ ተጠሪዎች አስታወቁ። Language monitors or English language coordinators, they are going to help you speak English. የተማሪዎች ተወካይ ፕሬዝዳንታዊ ምርጫ ሂደቱ ግልጽና ፍትሃዊ ነበር ሲሉ የምርጫው አዘጋጆች የገለጹ ሲሆን ምርጫው የተሳካ እንዲሆን ላገዛችሁን ተማሪዎች ምስጋናችን የላቀ ነው ብለዋል። ፕሬዝዳንት ግን በአርዶዋቸውና በአርባብ ኳሳቸውና በሌባይም በመሄድ የሚፈልጉትን መጽሐፍ እንዲያገኙ አድርጓል። ሚሰርጃቸው ከወረዳ ጽዳት አስተዳደር እና የአካባቢ ጥበቃ ክበብ ጋር በመተባበር ዘወትር አርብ የጽዳት ቀን እንዲሆን መወሰኑ ተገልጿል። የአንደኛው መንፈቃ ዓመት አንደኛው የሙከራ ፈተና በቀጣይ ሳምንት ከጥቅምት 19 እስከ ጥቅምት 21 ድረስ እንደሚሰጥ ተገልጿል። ከዜናዎቹ ጋር እኔ መክሊት ኃይለማርያም ነበርኩ። እስከ ሳምንት ቸርን ሰንብት።